ነቢያችን ሰለላሁ ዐለይሂ ወሰለም ታመው ነው የሞቱት። እንደማንኛውም ሰው ናቸውና ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይታመማሉ። ሁሉ ነገር ላይ የሚያልፈው ሁሉ እሺ፣ በምድር ላይ ያሉ ስንት ሚስት ነበሯቸው? ነቢያችን ሰለላሁ ዐለይሂ ወሰለም ካነ ዐንደሁ 9 ኒስዋ አው 11 11 ሚስት ነበራቸው። ኦኬ፣ እሺ፣ አንድ ጥያቄ ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእኛን ኃጢአት የእኛን በደል ሳይሆን እኛን ለማንጻት ነው ወደ ምድር የመጣው አይደለም? ጥያቄ ነው። ምንድን ነው? እሺ፣ እዚህ ጋር ኦርቶዶክሶችም ትኖራላችሁ። በስላሴ የሚያምን ኦርቶዶክሶች አሉ እዚህ ውስጥ እና በስጋ በመንፈስና በደም ይላል ስላሴ። አዳምጠኝ፣ እያዳመጣችሁኝ ነዋ? ይነሳውላ እዚህ ጋር ኦኬ። የኔ ጥያቄ ምንድን ነው? ኦኬ፣ ነብያችሁ በምድር ላይ እያለ እኔ ነብይ ነኝ መልእክተኛ ነኝ ብሎ የመጣው ከስንት ዓመቱ በኋላ ነው? አለቀ። ጥያቄ ይሄ ነው ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነው አይደለ? እስከዛ የት ነበሩ? መካ። ከ40 ዓመት በፊት ምንድን ነበሩ? የት ነበሩ? አላህን የሚገዙ የመካ ሰው ነበሩ። የመካ ሰው ነበሩ። እሺ፣ ከዛ በኋላ ቁርአንን የጻፈው ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከአላህ ዘንድ በመንፈስ ቅዱስ አማካኝነት መጣ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች አዘዟቸው ጻፉ። እሺ፣ ያጻፈው ነብያችሁ ነው። እሺ፣ እናንተ እዚህ ጋር ስለ ነብዩ መሐመድ ማታምኑ ከሆነ ከነ አላህን አታውቁትም ማለት ነው። ኦኬ፣ እንደዛ አላህ ይታወቃል፣ ከዚያም በፊት ይታወቃል አምላክ አላህ ሱብሓነሁ ወተዓላ። ለዚህም ነው ምን ይላቸዋል? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን ህዝቦች ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አየህ፣ ሰማይና ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የመካ ሰዎች ያውቃሉ፣ ሁሉም ህዝብ ያውቃል። ምክንያቱም የመካ ሰዎች የአብርሃም የኢስሐቅና የእስማኤል ልጆች ናቸው። ስለዚህ አብርሃም እና ኢስማኤል ደግሞ በአላህ የሚያምኑ ናቸው። አላህ ሰማይና ምድርን የፈጠረ እንደሆነ ያስተምሯቸው ነበር፣ ያውቁ ነበር። ምን አልከኝ? ከኔ ጋር አለ። ሄሎ ሄሎ። እሺ፣ ነብዩ ሰለላሁ ዐለይሂ ወሰለም ባይመጡም ሰማይ ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ይታወቃል። እና የመጨረሻ ጊዜ ጥያቄ ጠይቄ ነበር መሰለኝ። ምንድን ነው ያልከው? እዚህ ጋር ነብዩ መሐመድ ስለዛ እዛ ጋር ባይኖሩ ኖሮ ከና አላህን አታውቁትም ማለት ነው። ከእርሳቸውን በፊት ይታወቃል። ሰማይ ምድርን የፈጠረ መሆኑን ያውቃሉ። በምንድን ነው ያወቃችሁት? በነብያት በኩል። ከዛ በፊት እንደነበር በምንድን ነው የምታውቁት? በዛው ቁርአን ነው አይደለም ወይስ ሌላ አለ ስለሱ ደግሞ የሚያብራራ? ኦኬ፣ በነብያት በኩል ነብያቶች በየጊዜው ያስተምሩ ነበር። አምላክ አላህ ሱብሓነሁ ወተዓላ ፈጣሪ እንደሆነ በየጊዜው ያስተምራል። እሱን ከምን ሊያወቀው? እሱን ከምን ሊያወቀው? ኦኬ፣ አምላክ አላህ ሱብሓነሁ ወተዓላ በነብያት ላይ ሲያወርድ እንደነበረው በመጨረሻው ዘመን ላይ ባወረደው ቃል ኖ ቆይ አንዴ፣ ድምፁ እየሰማኝ አይደለም። ይኸውልህ እኔ ያልኩ እሱንም ይሄ አሁን ያልከኝን ነገር ያወቀው ከዛው ከሐዲስ ከቁርአናችሁ ላይ ነው አይደለም? እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ እስኪ ግለጽ። ታውቃለህ? ምን አልከኝ? እግዚአብሔር አምላክ እንደሆነ በምንድን ነው ልታውቅ የቻለው? ላውቅ የቻልኩት በሙሴ ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ኦኬ፣ ጥያቄም በጥያቄ ማለት ነው። ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ይታወቃል። ማስረጃ ምንድን ነው? በምን አወቅ? ያስተምሩ ነበረ።
ማስረጃ መጽሐፍ ስጠኝ እስኪ። እኛ በሙሴ አይደለም እግዚአብሔርን የነገረን ወረደ በራሱ ጊዜ ይርዳል። ማንም አላወረደው ነው እግዚአብሔር እዚህ አስታክ ያደርጋል ያቆማል። በቃ መልስ የለም አይደለም። አንተ መልስ የለህም ማለት ነው። ልጁ መልስ ከሌለው አንተ መልስ ስለሌለ ነው። እውነት እናውራ ከተባለ እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ አስረጅኝ እስኪ ስጭ። ከሙሴ በፊት ከአብርሃምም በፊት ከምንም በፊት እግዚአብሔር ሰማይና ምድር ሲፈጥር እና ደግሞ አዳምና ሔዋን እግዚአብሔር በእጁ ሲያበጃቸው ሲሰራቸው ሲፈጥራቸው ወደዚህ ምድር እግዚአብሔር በመልኩ እኔ መኖሬ ምስክር ነኝ። አንተ በዚህ ምድር ላይ መኖርህ እግዚአብሔር መኖሩ ምስክር ነው። ለምን እግዚአብሔር በመልኩ በአምሳሉ ነው የፈጠረን ብለን ነው የምናምነው። እሺ በመልኩ በአምሳሉ ነው የፈጠርሽ እግዚአብሔር አንቺን ነው የሚመስለው? ፍጥረት ሁሉ ነው የሚመስለው። እሺ እኔን ይመስላል እግዚአብሔር? አዎ አንተን ይመስላል። አንተ ማንን ነው የምትመስለው? ፍጥረት ሁሉ እግዚአብሔር እንደዚህ አየህ። አሁን አንተ ትዛስ ባልከኝ የሆነ ጥያቄ ኦኬ። አሁን እግዚአብሔር አዳምን በእጁ ሲፈጥረው አሁን የእናንተ አደም የምትሉት እግዚአብሔር ፈጠረው አላህ ፈጠረው ነው የምትሉ አይደለም? ፈጠረው ብለህ ነው የምታምነው? አላህ ፈጠረው ብለህ ነው የምታምነው? አላህ አዳምን በጭቃ እንዳበጀው ታምናለህ? ሰው አላህ እጅ አለው ማለት ነው። በእጁ ከሰራው አዳምን አፍንጫውን፣ አይኑን፣ ሁሉ ነገራችንን ሲሰራ እግዚአብሔር በእጁ ነው የሰራው ማለት ነው። ሰው አላህ እጅ አለው ማለት ነው። እና አንተ እግዚአብሔርን ትመስላለህ አልሽኝ አይደለ? አላህ እኔን አይመስልም። ፍጥረት ሁሉ እግዚአብሔር ይመስላል። በጣም ጥሩ። ስለዚህ እግዚአብሔር ልክ እንደኔ ነው ማለት ነው። ፍጥረት ሁሉ ነው የሚመስለው እግዚአብሔር። መልኩ ነን እኛ፣ መልኩ ነን። እኔ አሁን የማን መልክ ይዘሻል ብትለኝ እኔ እግዚአብሔር ፍጡር ነኝ። መጀመሪያ አዳም ሔዋን ከመውጣቷ በፊት አጥንት ከመውጣቷ በፊትና ሔዋን ከመሰራቷ በፊት ሰው የሚል ማንነት ነው የነበረ። ሰው ነው። ከአዳም እንቅልፍ ከወሰደው በኋላ አጥንቱን ከወሰደ በኋላ ሔዋንን ካበጃት በኋላ ወንድና ሴት ሆነ እንጂ መጀመሪያ እግዚአብሔር ዘፍጥረት ላይ ስታነበው ሰው እንፍጠር አለ። ሰው ፈጠረ። እግዚአብሔር ሰውን ከሆነ የሚመስለው ወንድ ነው የሚመስለው ወይንስ ሴትን ነው የሚመስለው? ሁለቱ የተለያዩ ሰው ነው የሚመስለው። አሁን አንተ አዳም ነገርኩህ እኮ ይሄንን ጥያቄ እንደምታነሳ አውቄ ነው የመጀመሪያ የነገርኩህ። አዳም መጀመሪያ ሲፈጥረው ሔዋን ውስጡ ነበረች፣ አልወጣችም ነበረ። አጥንቷ አልተገነጠለም ነበረ። ሴት ሆና አልተሰራችም ነበረ። እሱ ማስረጃ እንደሆነ መጽሐፍ ቅዱስ ላይ ባነብ ጥሩ ነው፣ ላንተም ለኔም እንዳልስት ማለት ነው። ዘፍጥረት ላይ ሄደህ ስታይ እግዚአብሔር ሁሉ ነገር ከፈጠረ በኋላ ሰማይን ፈጠረ። ይሁን አለው፣ ሁን አለው፣ ሁን አለው፣ ሁን አለው። በቃሉ ነው የፈጠረው፣ በድምጽ ነው የመጣው። ኦኬ። አዳም ላይ ሲደርስ ግን እግዚአብሔር ለአዳም በእጁ ነው ያበጀው፣ በእጁ ነው የሰራው። ሰው በመልካችን በአምሳላችን እንፍጠር ብለው ሰው ሆኖ ሲፈጥረው